ዛሬ እምናየው የቂያም ቀን መቀረብን የሚገልጸው ፊትነቱ መሲህ ደጃል ስለሚባል ፍጡር ነግራችኋለሁ። ፊትነቱን ዐዚማ ትልቅ ፈተና መሬት ላይ የሚከሰትበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ምን ይላሉ? ማ በይነ ኸልቂ አደም ኢላ ቂያም الساء ማ ሚን አምሪን አክበሩ ሚን الدجال። አላህ እኮ አደምን ከፈጠረበት ጊዜ ጀምሮ እስከ የውመል ቂያማ እንደ ደጃል አይነት ፈተና መሬት አታስተናግድም ይላል። በጣም ከባድ ፈተና። ورواه ابن ماجه في سننه والحاكم في مستدرك من حديث أبي أمامة الباهلي أن النبي صلى الله عليه وسلم قال نبياتين إهن كستسينا قروا من الله إنه لم تكن فتنة في الأرض منذ خلق الله ذرية آدم أعظم من فتنة الدجال. الله أكو يا آدم زروج مريت ليك بتنبو على اسك يوم القيامة عند دجال عينت فتنا بأمة تشلي علكم وإن الله لم يبعث نبيا إلا حذر أمته الدجال. تملكتت الله منم نبي علكم أمتوچن كدجال فتنا እንዲያስጠነቅቁ ያዘዛቸው ቢሆን እንጂ ደጃል ሚባል ሚመጣ ፍጡር አለ ኡመትህን ንገር እየተባለ ያልታዘዘ ነብይ የለም። وأنا آخر الأنبياء እኔ ደግሞ የመጨረሻው ነብይ ነኝ። وأنتم آخر الأمم እናንተ ደግሞ የመጨረሻ ህዝቦች ናችሁ፣ የመጨረሻ ኡመት ናችሁ። በነዛኞቹ አልወጣም። وهو خارج فيكم لا محالة በእናንተ መውጣቱ ጥርጥር የለውም፣ ይወጣል እናንተ ጋር። وإن يخرج أنا بين أظهركم فأنا حجيج لكل مسلم እኔ በህይወት ያለው ከወጣሉ ለሰሃቦች እኔ ሙስሊሞቹ ጠበቃ ተከራካሪ ነኝ፣ እኔ ተከራካሪያችሁ ነኝ። وإن يخرج من بعدي ከኔ በኋላ ግን በኡመቶች ላይ ከወጣ فكل امرئ حجيج نفسه ያንዳንዱ ሙስሊም የራሱ ጠበቃ ተከራካሪ ነው። والله خليفتي عليكم والله ደግሞ በእናንተ ላይ የተውኩት ምትኬ ነው። አላህ ይጠብቅ ኡመቴን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አስተላለፉ። መሲህ ደጃል መሲህ የሚለው ቃል በዲናችን ለሁለት ግለሰቦች ተሰጥቷል። አንድ ለታላቁ ነብይ ዒሳ መሲህ ኢየሱስ እንለዋለን። መሲህ ደጃል ደግሞ ለደጃል ተሰጥቷል። መሲህ የሚለው ቃል አሉ ኢብኑል አሲር